አሰላሙ አሌይኩም ወረህመቱላሂ ወበረካቱ ውድና የተከበራችሁ የኡማሌ ቤተሰብ እንዴት ናችሁ? ሰላም ናችሁ ወይ? አላችሁልኝ? እንዴት ሰንብታችኋል? ከኔ ጋር ሁሉ ሰላም ሁሉ መልካም። እንደምን አላችሁ? እንደምን ሰንብታችኋል? ከብዙ ቆይታ በኋላ እንግዲህ ቆይቻለሁ፣ በጣም ቆይቻለሁ፣ ጠፋሁኝ። ዛሬ ብቅ ብያለሁ። ትንሽ ከኔ ጋር እንትን ላዝናናችሁ ብዬ ነው። እስኪ ኑ አብረን ዘና ፈታ እንበላችኋለሁ። እና እንደምን አላችሁ የኡማሌ ቤተሰብ? በጣም ተናፍቃችኋል። ወላሂ በጣም ነው የተናፈቃችሁት። እኔም ደግሞ ያው ጠፍቻለሁ። እንግዲህ ምንም ማድረግ አይቻልም። ደው አድርጉ ኢንሻአላህ እንደ ድሮ እንድመለስ ደው አድርጉልኝ። እና ያው ትንሽ አልመቻችሁ ብሎኝ ነው ለዛ ነው የጠፋሁት። እና ያው ፈታ ፈታ እያልን ወጣ ልንል ነው። ከካሜራ ጀርባም ሌሎችም አሉ። ወጣ ልንል ነው። እስኪ እንጓዝ ሀዲቃ ፈታ ዘና እያልን እና ዛሬ ያው ዊላችን ላሳያችሁ ብዬ ነው። አማርኛው እየጠፋ ነው። አይ ዩቲዩብን ዘለቀው አማርኛው ጠፋ። አይገርምም? እና እንዴት ናችሁ? ሰላም ናችሁ? አልሐምዱሊላህ ከኔ ጋር ሁሉ ሰላም አለሁላችሁ። በጣም ነው ናፈቃችሁኝ፣ በእውነት በጣም ናፍቃችሁኛል። እንግዲህ ምን ላደርግ መምጣት ፈልጋለሁኝ፣ ግን ያው አልመቻች ብሎኝ ነው። ኢንሻአላህ ስመቻችልኝ እመለሳለሁኝ። እንደዚህ መኪና ውስጥ እያሽቀበትኩ ነው። ማሽቃበጥ እወዳለሁ በነገራችን ላይ ማለት ነው። ያው እንደምታዩት ቀበጥ እያልኩ እና እንደዛ ነው። ሀዲቃ እንሂድ ብለን ከጓደኞቼ ጋር ያው በዚህ መልኩ ዞር ዞር እያልን እየሄድን እየተጓጓዝን ነበር። ይሄን ይመስላል እንግዲህ ከኛ ጋር እስኪ ፈታ ዘና በሉ። ላዝናናችሁ ብዬ ነው። በነገራችን ላይ ያው ብዙ እንትን አይደለም መቅረጽ ብዙም እንትን ያው ስንቀርጽ እኛ እንገባለን ካሜራው ላይ ያው ኒቃባችንም ከፍተን ምናምን። በነገራችን ላይ እኔ እዚሁ ዩቲዩብ ላይ ንቃብስት ዝም ብሎ ንቃብስት አይደለሁም ማለት ነው። ስለዛ ያው እሱን ለመልቀቅ ደግሞ እንትን ይላል። ያው እኛ የሌለንበት ምናምን ያለውን ያው ቋጭቼ ምግባችንም ይሄን ይመስል ነበር። ያው ሀዲቃው ፈታ ዘና ብለን እንደዚህ ያማረ ነበር። በጣም ያምሩ ነበር። ያው ሪያድ አላችሁ በነገራችን ላይ ታውቁታላችሁ። በጣም ነው የሚያምረው። አየሩ በጣም ደስ ይላል። የሆነ አለ አይደል በጣም እና እንደዛ ነው እላችኋለሁ። በዚህ መልኩ ፈታ ዘና እያልን ነበር እላችኋለሁ ሀዋይቢ። እና በነገራችን ላይ ወንድሜ መግብተዋል እና መብሩክ በሉልኝ። ሰምታችኋል። ብዙ ነገር ነው ያለፋችሁ በነገራችን ላይ ማለት ነው። ብዙ ነገር ስንት ነገር ይመጣ ነው። ስንት ነገር ይዤ ይመጣ ነበር። ብቻ ያው ብዙ ነገር አልፈዋል። ብቻ ያው ይሄ አዲስ ስለሆነ በሳምንት 15 ምናምን በሆን ነው እና እሱንም መብሩክ በሉልኝ እና ኢንሻአላህ በተለያየ ነገር እንድመጣ ዱአ አድርጉልኝ። ኢንሻአላህ በሀሳባቸው እንዳትርሱኝ። ኢንሻአላህ የሰማችኝ ብቅ እላለሁኝ እላችኋለሁ። ሀባይቢ በያላችሁበት አላህ ይጠብቃችሁ። ለቤት አዲስ ሆናችሁ ደግሞ ሼር ላይክ፣ ነባሪዎችም እንደተለመደው ኮሜንት ላይክ አደርጉላችኋለሁ። ሰላም